ማንም ተመራጭ በምርጫ ላይ መሳተፍን ሙስሊሞችን ለማገልገል የሚያግዝ ዘዴ እንጂ የበላይነትን፣ ጉረኛነትን፣ ዝናን የሚፈለግበት እንዳልሆነ ማሰብ አለበት። በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። ከድር ከማል የተዘጋጀውን ዝርዝር ያቀርበዋል። በመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው የሚደነግግ ፈትዋ ተሰጠ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ በቀጣይ በሚካሄደው የመጅሊስ ምርጫ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው በሰጠው ፈትዋ አስታውቋል። የዑለማ ምክር ቤቱ ፈትዋውን የሰጠው በጠቅላይ ምክር ቤቱ ፕሬዝዳንት ጽሕፈት ቤት በቀረበለት ጥያቄ ላይ ተመርኩዞ መሆኑን ገልጿል። የዑለማ ምክር ቤቱ ይህን ያስታወቀው ዛሬ ሐሙስ ግንቦት 7 2017 በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሰጠው ጋዜጣዊ መግለጫ ነው። በመግለጫው ላይ ፈትዋ የሰጠው በቀጣይ ወራት ለሚካሄደው የመጅሊስ ምርጫ አፈጻጸም ዙሪያ ሸሪዓዊ እይታ የሚገልጽ ማብራሪያ እንዲሰጥ በደብዳቤ መቅረቡን የዑለማ ምክር ቤቱ አባላት ተናግረዋል። 8 አባላት ያሉት ኮሚቴ የምርጫውን ሸሪዓዊ ድንጋጌውን ወይም ሁክም እና አፈጻጸሙን በመመርመር በሰጠው ፈትዋ ተመራጮች የምረጡኝ ቅስቀሳ ማድረግ እንደሌለባቸው በመግለጽ እንዲያውም ለስልጣን መጓጓት አደገኛ መሆኑን በሰፊው ማስገንዘብ ይገባል ብለዋል። በፈትዋው ላይ በሸሪዓዊ ብይኑ መነሻ የምርጫውን መስፈርት እና ስነ ስርዓቱን የተመለከቱ ሌሎች ጉዳዮች ተዘርዝረዋል። በዚህም ሸሪዓዊ ብይኑን በተመለከተ በኢስላም መሪን መምረጥ ተቀባይነት ያለው መሆኑ በተለያዩ የሸሪዓ ማስረጃዎች ተረጋግጧል ያለው የዑለማ ኮሚቴው ምርጫ ከተፈቀዱ ማህበራዊ ጉዳዮችና ውሎች ውስጥ የሚመደብ መሆኑንም ገልጿል። ከዚሁ ጋር ተያይዞ ምርጫ የሙስሊሙን ጥቅም ከማረጋገጥ አንጻር የሙስሊሞችን አንድነት በማስጠበቅ የማበጣበጥ ፍላጎት ያላቸውን ወገኖች ሴራ በማስቆም ይበልጥ ብቃት ያለውን መሪ በህጋዊ መንገድ ለማምጣት እና የስልጣን ሽኩቻና ፉክክር ለማስቆም ፍቱን ዘዴ እንደሆነም በተሰጠው ፈትዋ ላይ ሰፍሯል። የተመራጭ መስፈርትን በተመለከተም ተመራጭ ግለሰብ ታማኝ፣ ፍትሃዊ፣ ሃይማኖተኛ መሆን እንደሚኖርበት የሚገልጸው የዑለማ ኮሚቴ ፈትዋ ሸሪዓውን በትክክል የሚያውቅ መሆን እንደሚኖርበት ከዘረዘራቸው መካከል አስቀምጠዋል። ምርጫው በቡድን ወይም በመዝሃብ ወይም በስብስብ መሆን እንደሌለበትም ተገልጿል። ለዚህም በምክንያትነት ያስቀመጠው በሙስሊሞች መካከል ክፍፍል፣ ግጭት እና ህብረተሰቡን ወደ መፈረካከስ እንዳያመራ ጥንቃቄ ለማድረግ መሆኑንም ይገልጻል። ከተመራጮች ባሻገር መራጮች ኃላፊነት ሊሰማቸውና ለቦታው የሚመጥን ሰው ለመምረጥ ለግለሰቦች ወይም ለቡድኖች ከመወገን ነፃ መሆን እንደሚኖርባቸውም አስገንዝበዋል። ማንም ተመራጭ በምርጫ ላይ መሳተፍን ሙስሊሞችን ለማገልገል የሚያግዝ ዘዴ እንጂ የበላይነትን፣ ጉረኛነትን፣ ዝናን የሚፈለግበት እንዳልሆነ ማሰብ አለበት። تلك الدار الآخرة نجعلها للذين لا يريدون علوا في الأرض ولا فسادا والعاقبة للمتقين እንዳለው አላህ የስልጣን ዓላማው ማገልገል እንዲሆን ይላል። ሁለተኛ ለስልጣን መጓጓትና መስገብገብ ተገቢ አይደለም። ምክንያቱም ጉጉት ያለው ሰው የግል ፍላጎቱን ለማሳካት ይለፋል እንጂ የህዝቡን ፍላጎት ማሳካት ወይም ህብረተሰቡን ለማገልገል በእኽላስ በታማኝነት አይኖረውምና። ለዚህም ነው ነቢያችን አለይሂ ሰላቱ ወሰላም ኢና ላ ንወሊ አልአምራ መን ሰአለሁ ወላ መን ሐሪሰ ዐለይህ፣ እኛ በዚህ ነገር ላይ የፈለገውንና የጓጓለትን አንሾምም ሲሉ በግልጽ የተናገሩት። በዛሬው መግለጫ የተናገሩት የዑለማ ምክር ቤት ምክትል ሰብሳቢ እና የፈትዋ ኮሚቴ ዋና ሰብሳቢ ዶክተር ጀይላን ኸድር በቀጣይ የሚደረገው የመጅሊስ ምርጫ ለሙስሊሞች አንድነት ምክንያት የሚሆን እና ለችግሮች መፍትሄ የሚያመጣ እንዲሆን ዱዓችን ነው ብለዋል። ምርጫው ሁሉም የሚሳተፍበትና ያለምንም ልዩነት እና መገፋት ሁሉም ከመስጂዶቹ የሚመረጥበት እንደሚሆንም ተናግረዋል።
በጠቅላይ ምክር ቤቱ የምርጫ መስፈርቶችን እና አፈጻጸሙ በተመለከተ ፈትዋ እንዲዘጋጅ ጥያቄ በመቅረቡ መዘጋጀቱንም አረጋግጠዋል። ሚማ የጅዐልሁ ሙተመይዘን አነሁ የሽተሪክ ፊህ አልጀሚዕ ቢዱን ኢቅሳኢን ሊአይ አሐድ ሚማ የጅዐል ሃዛ الانتخاب متميزا أنه سيكون يشترك فيه الجميع بدون أي تمييز. የምርጫ ፈትዋውን የሰጡት ዑለማዎች ዶክተር ጀይላን ኸድር፣ ሼክ አብደላ ኢድሪስ፣ ዶክተር ሙሐመድ ሐሚዲን፣ ዶክተር አብደላ ኸድር፣ ዶክተር ፈይሰል ሙሐመድ፣ ዶክተር ከማል ገለቱ፣ ሼክ አብዱልሰላም አንዋር እና ሼክ ሙሐመድ ዘይን ዘህረዲን መሆናቸው ታውቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ባለፈው ዓመት ነሐሴ ወር ለምርጫ ሸሪዓን መሰረት ያደረገ መመሪያ እንደሚያዘጋጅ ገልጾ ነበር። የጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሐጂ ኢብራሂም ቱፋ ለዑለማ ምክር ቤት እና ለአማካሪዎች አጭር ጥናታዊ ጽሑፍ እንዲያቀርቡ የጠየቁት ነሐሴ 27 2016 ነበር። የጠቅላይ ምክር ቤቱ የወቅቱ ኃላፊዎች ወደ ስልጣን የወጡት በሐምሌ 2014 እንደነበረ ይታወቃል። የምክር ቤቱ የዑለማ ምክር ቤት ሥራ አስፈጻሚ ለአመራሮቹ የሰጠው የስልጣን ጊዜ 3 ዓመት ነው።